ሰላም ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል መጣችሁ። ይህ ሀብቴክ ሚዲያ ነው። የዛሬ ርዕሳችን ስለ ቴብል ኦፍ ፊገርስ እንዴት ማውጣት እንችላለን ወይም ደግሞ አውቶ ቴብል ኦፍ ፊገርስ ዶኩመንታችን ውስጥ እንዴት ማምጣት ወይም ማስቀመጥ እንችላለን የሚል በጣም አሪፍ መረጃ እየላችሁ መጥቻለሁኝ። ቪዲዮው እንደምትወዱት ተስፋ አደርጋለሁ። እንዲሁም ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ሳብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አሁን የተወሰነ ሳምፕል ለማዘጋጀት ሞክሬያለሁ። 2 ቴብል እና 2 ፊገር ያለበት ዶኩመንት ለማዘጋጀት ሞክሬያለሁ ማለት ነው። እዚህ ጋር እንደምታዩት አንዱ ፒክቸር ይሄኛው ነው ወይም ደግሞ ፊገር እያልን የምንጠራው። እዚህ ጋር ለማየት እንደምንሞክረው እዚህ ጋር አንድ ፒክቸር አለ። እዚህ ጋር ሌላ አንድ ቴብል አለን ማለት ነው። ቀጥለን ደግሞ ሌላ ቴብል አለ፣ ሁለተኛው ቴብል። ሌላ ደግሞ ከታች ሁለተኛ ፒክቸር አለን ማለት ነው። ኦኬ ኦኬ ጠፍቷል መሰለኝ፣ ሶሪ። ኤኒሃው ያለውን ዳታ በቂ ነው ለዚህ ቱቶሪያል ማለት ነው። እዚህ ጋር ቴብል አለን። ኦኬ ዲስክሪፕሽን ኦፍ ስቴዲ ኤሪያ ይላል። አይ ምን ይሄኛው ወይም ደግሞ ዲስክሪፕሽን ኦፍ ኤክስፐሪመንቴሽን ይሁንና ዲስክሪፕሽን ኦፍ ኤክስፐሪመንቴሽን ብሎ የዚህኛው የቴብሉ ዲስክሪፕሽን ነው ይሄኛው። እዚህ ጋር እናንተ ማወቅ የሚጠበቅባችሁ ነገር ቴብል ሁሌ የቴብል ዲስክሪፕሽን ከላይ ከቴብሉ በላይ ነው መቀመጥ ያለበት። የፒክቸር ዲስክሪፕሽን ደግሞ ኤልዌይስ ከፒክቸሩ ወይም ደግሞ ከፊገሩ በታች ነው መሆን ያለበት ማለት ነው። ዲስክሪፕሽኑ በዚህ መልኩ አረኝ ለማድረግ ሞክሬያለሁ። እዚህ ጋር እንደምታዩት ከታች ነው ያለው፣ ከፒክቸሩ ታች ነው ያለው የፒክቸሩን ዲስክሪፕሽን ማለት ነው። በዚህ መልኩ ዶክመንታችሁ ኤዲት ማድረግ ትችላላችሁ ማለት ነው። ኦኬ አሁን ምንድነው ማድረግ የሚጠበቅብን? በቀጥታ ወደ ሪፈረንስ ታብ እንሄድና ወደ ሪፈረንስ ታብ ሂደን ኦኬ የመጀመሪያው ቴብል እዚህ ጋር ነው ያለው። ወደ መጀመሪያው ቴብል ልሄድና ዲስክሪፕሽኑ ጋር እዚህ ጋር ክሊክ ባደርግ ከዛ ወደ ሪፈረንስ ታብ ሂደን ቀጥለን እዚህ ጋር ምን አለ ወደ ራይት ሳይድ ማለት ነው ኢንሰርት ካፕሽን ነው የሚላለ። እዚህ ጋር ክሊክ ብናደርግ ፊገር ነው የሚለው ባይ ዲፎልት። ፊገር ስለነበረ ነው፣ ለፊገር እየሰራሁበት ስለነበረ ነው። እዚህ ጋር ክሊክ በማድረግ ወደ ቴብል መቀየር እንችላለን። ኢኩዌሽኖችም ካሉ በዛው ልክ የኢኩዌሽኖችን ቴብል ኦፍ ኮንቴንት ማውጣት እንችላለን ማለት ነው። እዚህ ጋር ቴብል ልበለውና ሌላ አማራጭ ወይም ደግሞ የቴብሉ ስታይል የአቀማመጡ ስታይል መቀየር በምትፈልጉበት ሰዓት እዚህ ጋር ናምበሪንግ የሚል ገብታችሁ የናምበሪንግ ፎርማቱ መቀየር ትችላላችሁ ማለት ነው። ከነኚህ ለእናንተ የተሻለውን መርጣችሁ መጠቀም ትችላላችሁ። እንዲሁም ከቻፕተር ኔም እንዲሄድላችሁ የምትፈልጉ ከሆነ ደግሞ ኤክስክሉድ ሌቭል ፍሮም ካፕሽን አይምን በዛው ልክ አረኝ ማድረግ ትችላላችሁ ማለት ነው። ኦኬ ሌቭል በማስቀመጥ ማለት ነው። ለጊዜው ኦኬ ልበለውና እንደምታዩት እዚህ ጋር ቴብል ዋን ብሎ አምጥቶልኛል። ይህኛውን የፎርማቱን የጽሁፉን ፎርማቱ ወይም ደግሞ የቴብሉ ዲስክሪፕሽኑ ኤዲት ማድረግ ይቻላል፣ በቀላሉ ኤዲት ማድረግ ይቻላል። ሆም ታብ ሄደን የሚፈልገውን ስታንዳርድ ማስያዝ እንችላለን ማለት ነው። ኦኬ አሁን ፎንት ፎርማቱ ታይምስ ኒው ሮማን ላድርገው፣ ፎንት ሳይዙ 12 ላድርገው፣ ፎንት ከለሩ አውቶማቲክ ላድርገው። የጽሁፉ ስታይል ኢታሊክ ነበረና ግማሹ ኖርማል አደረግኩት። በዚህ መልኩ ኤዲት አደረገ ነው ማለት ነው። ዙም ላድርገውና አንዴ እዚጋ የሚታያችሁ ከሆነ ናምበር ዋን ላይ ክሊክ ባደርገው ቴብል ኦፍ ዋን የምትለውን አንድ ቁጥሩን ክሊክ ባደርገው ሼድድ ነው። ኦኬ ያጠቁረዋል። ስለዚህ ምንድነው የሚያሳየን? አውቶማቲክ ነው የተሰራው ማለት ነው። አውቶማቲክ ነው የተሰራው።
ይሄኛውን ከላይ ዲስፕሌይ ያደርግልን ብንለው በቀጥታ ሁሉም ቴብሎች ሁሉም ፒክቸሮች ዲስፕሌይ ያደርግልናል ማለት ነው። ሶ ዶክመንታችን በዛው ልክ ማኔጅ ማድረግ እንችላለን። ማንኛውም ሰው ዶክመንታችን በቀላሉ መቃኘት ይችላል። ቴብል ዋን ፔጅ ስንት እንደሚገኝ፣ ቴብል ስሪ ፔጅ ስንት እንደሚገኝ፣ ምን አይነት ኮንቴንት እንደያዘ ዲስክሪፕሽኑም በዛው ልክ ይገልጽልናል ማለት ነው። ኦኬ አሁን በቀጥታ ወደ ሁለተኛው ቴብል እንሄድና ልክ ቴብል ዋን እንዳደረግነው እዚህ ጋም ወደ ሬፈረንስ ታብ ሄደን ከዛ ኢንሰርት ካፕሽን እንለውና ቴብል ቱ አውቶማቲካሊ ቴብል ቱ ይለዋል በራሱ ጊዜ። ኦኬ እንለዋለን። አሁንም በተመሳሳይ ፎርማቱ ኤዲት ማድረግ ይጠበቅብናል ማለት ነው። ሶ እዚህ ጋ ፎንት ፎርማቱ ታይምስ ኒው ሮማን መሆን አለበት። ፎንት ሳይዙም 12 መሆን አለበት። ፎንት ከለሩም ያው ብላክ ወይም ደግሞ አውቶማቲክ መሆን አለበት። እንትኑ ደግሞ ኢታሊክ ነበረ ግማሹ ሶ ኖርማል መሆን አለበት የጽሁፉን ስታይል ማለት ነው። ሶ አሁንም በተመሳሳይ ይሄኛውም አውቶማቲካሊ ዲስፕሌይ ያደርገዋል ማለት ነው። ሶ ስለ ቴብል ጨርሰናል። አሁን የሚቀረን ስለ ኦኬ ሶ እዚህ ጋር ደግሞ ሌላ ቴብል አለን ማለት ነው። ከታች አይምን ፒክቸር ለማለት ፈልጌ ነው። ሶ ከታች የፒክቸርን ፎርማት አለን ማለት ነው። ሶ እዚህ ጋር ክሊክ በማድረግ በቀጥታ ወደ ሪፈረንስ ታብ እንሄድና ወደ ሪፈረንስ ታብ ሄደን እዚህ ጋር ምናለች ከኢንሰርት ቴብል ኦፍ ፊገር የምትል ጎን ኢንሰርት ካፕሽን የምትላለች። ሶ እዚህ ጋር ክሊክ በማድረግ ቴብል የነበረውን ፒክቸር ማድረግ እንችላለን ማለት ነው። ወይም ደግሞ ፊገር የሚል አማራጭ አለን። ፊገር የሚል አማራጭ ነክተን ኦኬ በማለት በዚህ መልኩ ፊገራችን ወርዱ አውቶማቲክ እንዲያወጣልን ቴብል ኦፍ ኮንቴንት ላይ እንዲያስቀምጥልን ማድረግ እንችላለን ማለት ነው። ሶ እዚህ ጋር የሚታያችሁ ከሆነ ክሊክ ባደርገው ቆይ አንድ የፎርማት እናስተካክለውና ታይምስ ኒው ሮማን ላድርገው። ፎንት ሳይዙም 12 ላድርገው። ኦኬ ፎንት ከለር አውቶማቲክ ላድርገው። ኦኬ ሶ እዚህ ጋር የሚታያችሁ ከሆነ ዙም ላድርግላችሁ ትንሽና እዚች ጋር ክሊክ ባደርግ አሁንም ፊገሯን ብሎ አውቶማቲክ መሆኑ ነው የሚያሳየን። ሼድድ አድርጓታል እና አውቶማቲክ እንደሆነ ያሳየናል። በዚህ መልኩ ብዙ ፒክቸሮች ቢኖሯችሁም በዚህ መልኩ የፒክቸሮችን ዲስክሪፕሽን እየሰጣችሁ አውቶማቲክ ቴብል ኦፍ ኮንቴንት እንዲያወጣላችሁ ማድረግ ትችላላችሁ ማለት ነው። ቴብል ኦፍ ኮንቴንት ማንኛውን ዶኩመንት ቴብል ኦፍ ፊገር፣ ቴብልስ እና ቴብል ኦፍ ኮንቴንት በጣም ወሳኝ ስለሆነ ማንኛውም ዶኩመንት ላይ ማውጣት ይጠበቅባቸዋል ማለት ነው። ኢንዴክስ ናቸው፣ ሬፈረንስ ናቸው እነሱም። ሶ እዚህ ጋር አንድ ፒክቸር አለ፣ እዚህ ጋር ሌላ ቴብል አለ ማለት ነው። ከላይ ደግሞ ሌላ ተጨማሪ ቴብል አለ። ሶ እነኚህ ሶስቱም ወደ ላይ እንሂድና እዚህ ጋር የራሳቸው ብላንክ ስፔስ ሰጥቻቸዋለሁኝ። ኦኬ ሶ ቴብልስ የሚል አለ እዚህ ጋር ክሊክ በማድረግ አሁንም በቀጥታ በተመሳሳይ ወደ ሪፈረንስ ታብ እንሄድና ወደ ሪፈረንስ ታብ ሄደን እዚች ጋር ምን ትላለች ኢንሰርት ቴብል ኦፍ ፊገርስ የምትላለች። ሶ እዚች ጋር ክሊክ በማድረግ እዚህ ጋር ምን ሚላለ ፊገር 1 ፊገር 2 ፊገር 3 ፊገር 4 የሚል እንደዛ እያለ ብዙ ፊገሮች ቢኖርን የፊገሮችን ሊስት በዚህ መልኩ ፎርማታቸው በዚህ መልኩ ይሆናል ማለት ነው። ካልፈለጋችሁ ደግሞ ፎርማታቸውም በዚህኛው መልክ በዚህኛው ስታይል ማድረግ ትችላላችሁ። ሶ ብዙ አይነት ስታይሎች አሉ። ስታይሎች እዚህ ጋር መምረጥ ይጠበቅባቸዋል ማለት ነው። እዚህ ጋር ሾው ፔጅ ናምበርስ የሚል አለ። ሶ ፔጅ ናምበር የግድ ነው መኖር አለበት። ሌላኛው ራይት አላይን ፔጅ ናምበርስ የሚል አለ። ሶ የኛውን ካልፈለጋችሁ ማጥፋት ትችላላችሁ። ግን ደባሪ ስለሚሆን አያችሁት ፊገር ቱ ብሎ ፊገር ቱ ቴክስት 3 ነው የሚለው እና ፔጁ ዲስፕሌይ አያደርግልንም። ሶ ይሄኛውን የግድ ቲክ ማድረግ ይጠበቅብናል። ማለቴ ምንድነው አንቲክ ባደርገው ይሄኛው ፔጁ ይነግረኛል 5 ይላል። ለምሳሌ ፊገር 3 ቴክስት 5 ይላል እዚህ ጋር ግን ትንሽ ይደብራል ማለት ሰንስ የለውም እና
የኛውን ቲክ በማድረግ ፎርማትን ማስተካከል እንችላለን። የዶቱ ወይም ደግሞ የላይን ስታይልም በዚህ መልኩ መምረጥ እንችላለን። ናን ብንፈልግ ናን እንለዋለን። ሌላኛው ደግሞ ዶትን ላይን ብንፈልግ በዚህ መልኩ ማስተካከል ወይም መምረጥ እንችላለን ማለት ነው። ቀጥለን ፎርማት የሚል አለ፣ ጀነራል የሚል ፎርማት የሚል አለ። እዚህ ጋም ብዙ ፎርማቶች አሉ። ፍሮም ቴምፕሌት፣ ክላሲክ፣ ደስቲንክቲቭ፣ ሰንተርድ፣ ፎርማል፣ ሲምፕል የሚለው አማራጭ አለው። ባይ ዲፎልት እንዳለው ይሁን ለጊዜው ችግር የለውም። ካፕሽን ሌቨል ያው ፊገር ነው የሚሆነው። እዚህ ጋ ፊገር ነው ዲስፕሌይ የሚደረገው ማለት ነው። ሴቲንጉ ዲስፕሌይ አይምን ኢዲት ማድረግ በሚጠበቅባችሁ ሰዓት እዚህ ጋር ሞዲፋይ የሚል ገብታችሁ መቀየር ትችላላችሁ ማለት ነው። ፎንት ሳይዙም ሌሎች አማራጮችም ማለት ነው። ለጊዜው ግን ካንስል ልበለው። እኔ የኛውን መርጫለሁ። ኦኬ ያልኩት በቀጥታ አውቶማቲካሊ ፊገር 1 ብሎ ኮኤፊሽንት ኦፍ ዲተርሚኔሽን ፎር ኢች ትሪትመንት ይላል። ኦኬ የኛውን ፔጅ ስንት ነው የሚገኘው? ፔጅ 4 ላይ ነው የሚገኘው። እዚህ ጋር ኮንትሮል ተጭኜ ክሊክ ባደርገው ይሄኛውን በቀጥታ ወደ ፔጅ 4 ነው የሚወስደኝ ማለት ነው። ለምሳሌ ኮንትሮል ብዬ ክሊክ ላድርገውና ቆይ አንዴ ላሳያችሁ። ኮንትሮል ብዬ ክሊክ አልኩት። አሁን በቀጥታ ወደ ፔጅ 4 ነው የሚወስደኝ። አያችሁት? ወደ ፔጅ 4 ወስደኝ። እዚህ ጋር ፔጅ ናምበሩ ዲስፕሌይ አያደርግም እንጂ የኛውን ፒክቸር ፔጅ 4 ላይ ነው ያለውና ይታያችሁ ከሆነ በቀጥታ ወደ ፔጅ 4 ወሰደኝ ማለት ነው። አሁንም በተመሳሳይ ወደ ላይ እንሂድና ኦኬ አሁን ግን ሶሪ የኛው ፊገር መሆን አለበት። ፊገር ነኝ ያወጣሁት ቴብል ላይ ሶሪ። ቴብል ኦፍ ፊገርስ ኦኬ። ከታች እንሂድና ምን ሚል አለ? ፊገርስ የሚል ደግሞ ቴብልስ ልበለውና ኦኬ ቴብልስ አልኩት። እዚህ ጋር አሁንም በተመሳሳይ ወደ ሪፈረንስ ታብ ይሄድና ኢንሰርት ካፕሽን አልኩት። አይም ሶሪ ኢንሰርት ቴብል ኦፍ ፊገር የሚል አማራጭ አለ። የኛውን መረጡኝ። ከዛ እዚህ ጋር ካፕሽን ሌቭል የምትላለች። ካፕሽን ሌቭል የምትል እዚች ጋር ክሊክ በማድረግ ይችኛዋ ከርሰር በመንካት ወይ ዙም ላድርግላችሁና ኦኬ ዙም አይሆንም ለካሽ። ይችኛዋን በመንካት ፊገር የነበረችውን በቴብል እንተካታለን። ከዛ ኦኬ ማለት ነው። ሁለቱም ቴብል ነበሩን። ሁለቱም ቴብል እዚህ ጋር አምጥቶ አስቀመጠልን። የዚህኛውን የቴብሉ ፎርማት በዚህኛውም ሆም ታብን ገብታችሁ ኤዲት ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር ኢንሰርት ቴብል ኦፍ ፊገር የሚለውን ውስጥ ገብታችሁ ሞዲፋይ ብላችሁ ፎርማቱም ኤዲት ማድረግ ትችላላችሁ ማለት ነው። ሲምፕል ነው። በዚህ መልኩ ቴብል ኦፍ ኮንቴንታችሁ ማሳመር ትችላላችሁ። ቴብል ኦፍ ፊገር ማውጣት ትችላላችሁ። ቴብል ኦፍ ናምበር ኦፍ ቴብልስ ወይም ደግሞ ቴብል ዲስክሪፕሽንም ማውጣት ትችላላችሁ ማለት ነው። የኛው ቴብል ኦፍ ኮንቴንት ባለፈው ለቱቶሪያል ብዬ የሰራሁት ያወጣሁት ቴብል ኦፍ ኮንቴንት ነው። የኛውም አውቶማቲክ ቴብል ኦፍ ኮንቴንት ነው። እዚህ ጋር ክሊክ ባደርግ አሁን ለምሳሌ ኮንትሮል ተጭኜ እዚችኛዋ ክሊክ ባደርግ በቀጥታ ወደ ታይትሉ ፔጅ ይወስደኛል። ወደ ታይትሉ ነው የሚወስደኝ። ወደዚህ ወስዶኛል ማለት ነው። በዚህ መልኩ ዶክመንታችሁ በቀላሉ ለማንኛውም ሰው ግልጽ መሆን ይጠበቅበታል ማለት ነው። ማንኛውም ሰው መረዳት በቀላሉ ማየት ወደ ፈለገበት ቦታ ሙቭ ማድረግ መቻል አለበት ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮው እንደወደዳችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ግን ቻናሌን ላይክ እና ሳብስክራይብ በማድረግ እንድታበረታቱኝ እላለሁኝ። ቀጣይ በሌላ ፕሮግራም እስክንገናኝ ደህና ሁኑ እያልኩኝ ለዛሬ ግን እዚህ ጋ ይብቃን። አመሰግናለሁ።